የሰላም ሚኒስቴር ዴኤታ ታዬ ደንዳ በሕግ ቁጥጥር ስር ዋሉ። የሰላም ሚኒስቴር ዴኤታ ታዬ ደንዳ በሕግ ቁጥጥር ስር ማዋላቸውን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ታዬ ደንዳ ከህዝብና ከመንግስት የተሰጠውን ኃላፊነት በተለይም ደግሞ የሰላም ሚኒስቴር ዴኤታ ሆኖ ሰላምን ለማስፈን መስራት ሲገባቸው በተቃራኒ ኢትዮጵያን ለማፍረስ ከሚንቀሳቀሱት ጸረ ሰላም ኃይሎች ጋር በመተባበር ለጥፋት ተልዕኮ በእቡ ሲሰሩት ተደርሶበታል ሲል ግብረ ኃይሉ አስታውቋል። ግብረ ኃይሉ ለተለያዩ አካባቢዎች በንጹሃን ዜጎች ላይ ሲፈጸም በነበረው የሽብር ተግባር በተለይም ደግሞ ከእገታ ጋር በተያያዘ እጃቸው እንዳለበት የተደረሰበት መሆኑን አስታውቋል። ሚኒስቴር ዴኤታው ትናንት አመሻሽ በተረጋገጠ ማህበራዊ ትስስር ገጻቸው ከዛሬ ታህሳስ 1 ጀምሮ ከኃላፊነታቸው መነሳታቸውን የሚገልጽ የጠቅላይ ሚኒስቴር ፊርማ ያለበት ደብዳቤ እንደደረሳቸው አያይዞ መለጠፋቸው ይታወቃል። የሰላም ሚኒስቴር ዴኤታ ታዬ ደንዳ በሕግ ቁጥጥር ስር ዋሉ። የሰላም ሚኒስቴር ዴኤታ ታዬ ደንዳ በሕግ ቁጥጥር ስር ማዋላቸውን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ታዬ ደንዳ ከህዝብና ከመንግስት የተሰጠውን ኃላፊነት በተለይም ደግሞ የሰላም ሚኒስቴር ዴኤታ ሆኖ ሰላምን ለማስፈን መስራት ሲገባቸው በተቃራኒ ኢትዮጵያን ለማፍረስ ከሚንቀሳቀሱት ጸረ ሰላም ኃይሎች ጋር በመተባበር ለጥፋት ተልዕኮ በእቡ ሲሰሩት ተደርሶበታል ሲል ግብረ ኃይሉ አስታውቋል። ግብረ ኃይሉ ለተለያዩ አካባቢዎች በንጹሃን ዜጎች ላይ ሲፈጸም በነበረው የሽብር ተግባር በተለይም ደግሞ ከእገታ ጋር በተያያዘ እጃቸው እንዳለበት የተደረሰበት መሆኑን አስታውቋል። ሚኒስቴር ዴኤታው ትናንት አመሻሽ በተረጋገጠ ማህበራዊ ትስስር ገጻቸው ከዛሬ ታህሳስ 1 ጀምሮ ከኃላፊነታቸው መነሳታቸውን የሚገልጽ የጠቅላይ ሚኒስቴር ፊርማ ያለበት ደብዳቤ እንደደረሳቸው አያይዞ መለጠፋቸው ይታወቃል።